ቤትም ይሁን ትዳር ላይም ይሁን ሰፈር ውስጥም ይሁን የትም ቦታ በአይናችሁ አይታችሁት ወድጄዋለሁ የምትሉት ነገር ከምን እንደሆነ መጀመሪያ ቼክ ማድረግ አለባችሁ። አንደኛ ከቡዳ ነው ወይ ቡዳ ነው ወይ እኔ ውስጥ ሆኖ ያ ነገር እንደወደው ያደረገኝ እግዚአብሔር ነው ወይስ መላእክት ናቸው ወይስ እኔው ራሴ ስሜት ነው የዝሙት ፍላጎት ነው የዝሙት መንፈስ ነው የትኛው ነው ብላችሁ ቼክ ማድረግ አለባችሁ ከመንፈስ አንፃር። ሁለተኛ ነገር ደግሞ በእኔ ላይ ማን ምን ሊያደርግ ይችላል መተት እኔ ምን አድርጌው ሳይሆን እናንተ ምንም ባታረጉትም ለጥቅሙ ብሎ ሊያደርግባችሁ ይችላል። ክፉ ስላደረጋችሁ አለ መተት የሚደረግባችሁ እናንተ ጋር የሚጠቅም ነገር ተገኝቶ ሊቀማችሁ ሊሆን ይችላል። ልክ ሴክሬታሪዋ እንዳደረገችው ማለት ነው። ወይም ደግሞ የእናንተን ነገር ለማጥፋት ለማበላሸት ለመቀማት ብቻ አይደለም ለማበላሸት ሰው ተንኮል ሊያደርግባችሁ ይችላል። ያ አንዴ የገባው መንፈስ ግን በህይወታችሁ ላይ አብራችሁ ነው የሚኖረው። መስሪያ ቤት ከሆነ መተቱ የተደረገው ወደ ቤት ይመጣል። ቤት ከሆነ መተቱ የተደረገው ወደ መስሪያ ቤት ይሄዳል። ሰፈር ከሆነ የሄዳችሁ ለቅሶ ላይ ድር ላይ ወይ ደግሞ የሆነ ግብዣ ላይ የሆነ ነገር ላይ በልታችሁ የመጣችሁት ወይ ሆቴል ሊሆን ይችላል ወደ ቤት ይዛችሁ ትመጣላችሁ። ከዚህ በፊት ሳስተምር ሰምታችሁ ከሆነ ሴተኛ አዳሪ ጋር የሚልከሰከስ የነበረ የቤት አባወራ የዝሙት መንፈስ፣ HIV፣ የቡዳ መንፈስ የተለያዩ አይነት ነገሮችን ይዞ መጥቶ ሚስቱ ላይ ነው የሚያቀብላት። ለልጆቹ ነው ጦስ የሚሆነው። በሽታ ብቻ አይደለም ወይ መንፈስ ብቻ አይደለም የሚያወርሰው። ትዳር መለያየት አለ፣ በሐሳብ አለመግባባት አለ፣ በሐሳብ ተግባብተው ንብረታቸው ማጣት አለ። ያ ማለት እንሽጠው እሺ፣ እንደዚህ እናድርገው እሺ፣ ይሄ እንደዚህ እሺ ትልና ነገሩ ብሽሽት ይላል። ፈቃደኛ በመሆን ለምን ያን እሺ እንድትል ደግሞ መተት ሊደረግም ይችላል። ያረግባትም ልታረግበትም ትችላለች። ፈቃደኛ እንዲሆኑ የሐሳቤ ደጋፊ አድርጋት ወይም የሐሳቤ ደጋፊ አድርገው ብለው ያደርጓሉ። የምታዋርዷቸው ሰዎች፣ የምትሰድቧቸው ሰዎች፣ የምትንቋቸው ሰዎች እናንተ ላይ ምን ሊያደርጉ እንደሚችሉ መገመት አለባችሁ። የሆነ ነገር ልታረግብኝ ትችላለች ወይም ሊያረግብኝ ይችላል ብላችሁ መጠንቀቅ አለባችሁ። በአፊ ጠፉ በለፈለፉ ነዋ። ምላሳችሁን አልሰበሰባችሁማ። ወይም ደግሞ በአንድም በሌላ መንገድ ሳታውቁት ሰው አስቀይማችሁ ሊሆን ይችላል። ለበጎ ነገር ያደረጋችሁት ወደ መጥፎ ተቀይሮ ሊሆን ይችላል። እና እኚህ ሰውዬ አገር ሰላም ብለው ስራ አስኪያጅ ናቸው። ሚስት መጣ ብለው አገቡ። ሲያገቡ ደግሞ ግቢያቸው ውስጥ የሚገራርሙ ቤቶችን ሰርተው የገዛ ሚስታቸውን የዛ ነገር ተቋዳሽ አደረጓት። ለምን ቤት ሰሩ አይደለም፣ ለምን አገቡ አይደለም። ግን መጀመሪያ የገባው ሰይጣን የመስተፋቅሩ ሰይጣን ወይም የቡዳ የዝሙት መንፈስ ይሄን ሰውዬ እኮ ባገባው ሀብቱን ወርሳለሁ፣ ስራ አስኪያጅ ነው፣ በደንብ ደልቀቅ ብዬ እኖራለሁ ብላ ያሰበችበት የጥቅም ጎልዲገርነት ማለት ነው። ጎልዲገርነት ተከትሏት ቤት ድረስ መጥቶ ግን ዘማዊን ያረጋት፣ ሌዝቢያን ያረጋት፣ አላዋጣትም፣ አልጠቀማትም፣ አዋረዳት። የመስሪያ ቤት ሰው በሙሉ እንዲሰማን ያደረገው እና አንዴ ያፈሳችሁት መንፈስ ለብዙ ችግር ነው የሚዳርጋችሁ። አሁን ለምሳሌ አመቺሳ በማስታቀፍ የሚገባው መንፈስ በተለይ በኦሮሚያ ክልል ሊሆን ይችላል፣ ግን ሁሉም ቦታ አለ አመቺሳ። በአማራ ክልል ላይ ወይም ወደ ሰሜኑ አካባቢ ላይ ስትሄዱ ደግሞ አመቺሳ ራሄሎ ነች። ልክ ሴት ልጅ ስትወልድ ብልቷ አካባቢ ጋር ጥቁር ዶሮ መታ ራሄሎ የምትባል ዶሮ ይታረዳል። ዶሮ ራሄሎ ተብላ ስም የወጣላት ዶሮ አለች ግቢ ውስጥ የምትረባ። የእሷን እንቁላል ይበላሉ፣ እሷን ያርዳሉ ምናምን እንደዚህ። ይሄ አመቺሳ ይባላል። ወደ ሌላው ክልል ላይ ስትሄዱና ማስታቀፍ ነው። ህፃን ልጅ ሲወለድ ገና ሳይገረዝ በፊት ወይም ገና ክርስትና ሳይነሳ በፊት ያስታቅፋሉ። ተገርዞም ሊሆን ይችላል። ዞሮ ዞሮ ግን ያንን ያስታቅፋሉ። ከዛስ ያንተ ነው ተብሎ ልጁ ለመንፈሱ ይሰጠዋል። አሳድገው የእናት አባት ከራማነህ ቢዝነስም ስራም ሁሉ ነገር ትዳርም ሁሉ ሰጣው ተብሎ ለመንፈሱ ነው የሚሰጠው። አመቺሳ ደግሞ እሺ ይላል መንፈሱ። ተሰጥተኸኛል፣ የኔ ነህ፣ አስራቴ ነህ፣ በኩራቴ ነህ ይለዋል። ስታድጉ፣ ስትበሉ፣ ስትጠጡ፣ የምትገዙት ልብስ ሁሉ ነገር የማምርጫ ነው፣ የእናንተ አይደለም። ፈልጋችሁ ታደርጉታላችሁ፣ ግን ይበላሻል። ሳትፈልጉት የሄዳችሁበት ቦታ ያም የእናንተ አይደለም። አገኘው ስትሉ ታጣላችሁ። ለምን ለማን እንደተሰጣችሁ ባለማወቅ ምክንያት ቤተክርስቲያኑ ስትመጡ፣ ጠንቋይ ጋርም ስትሄዱ፣ ወይም ደግሞ እዛ መስዋዕት የሚቀርብበት ቦታ ስትሄዱ የተደበላለቀ ህይወት ይኖራችኋል። ማተብ አስራችኋል፣ ግን የእግዚአብሔር አይደላችሁም። ቤተክርስቲያን ግቢ ውስጥ ነን፣ ሰንበት ተማሪ ሆነን እናገለግላለን፣ ዲያቆን ሆነን ወይም ደግሞ የተለያየ አይነት ሰባኪ ሆነ ያገለግላል፣ ግን ፍሬ የለም። ለምን ሲባል ውስጥ ተዋርሷል።
ደብተራው ደግሞ ሌላ መችሳው ደግሞ ተዋርሶ ነው ካደጉ በኋላ አብነት ትምህርት ቤት፣ በቆሎ ትምህርት ቤት ለእውቀት፣ ለግርማ ሞገስ፣ ለትምህርት፣ ለአስማት፣ ለድግምት ተብሎ ወይም ደግሞ ለቢዝነስ ተብሎ ና ሀቤ ተብሎ መንፈሱን ይዋረሱታል። ያ በዚህ መልክ የገባው መንፈስ ደግሞ ትዳር የሚያዝ ገንዘብ የሚያገኝ ምን የሚያገኝ ቤተክርስቲያንን የሚያሰድብ ስራ እየሰራ ያድጋል። ያዳቆነ ሰይጣን ሳያቀስ ሳይቀርም የተባለው ለዚህ ነው። የደቆነው ውዳሴ ማርያም ለመሸምደድ አብሾ ወስዶ ነው። አብሾ ውስጥ ደግሞ መንፈስ አለ ተደግሞ ነው። ስለዚህ የደቆነው ጥሩ ባልሆነ መንገድ ስለሆነ በዛው መንፈስ ይቀስሳል፣ በዛው መንፈስ ይጠብሳል፣ በዛው መንፈስ አገር ያጠፋል። ከዛ ጥበብ ነው ይሄ እኮ የአባቶቻችን ነው እየተባለ ይወራል።